ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ ጤና፣ ፍቅር ሁሉም በያላችሁበት እንላለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎችም እንዲዳረስ አድርጉ። ግጥም ናት። የግጥሜ ርዕስ ተዋት ትመርበት ትላለች። ተዋት ትመርበት ለሱናዋ ቆንጆ ለሂጃቧ ንግስት የተውሂድ አርበኛ ሰለፍዩ አንስት እንቅፋት አትሆናት ኢልሟን ትቅሰምበት በተውሂድ ብርሃን ትደግ ትድመቅበት በንጹህ ልቧ ላይ ኢማን ትትከልበት በአቂዳ ብትር ሽርክን ትገፍትርበት ተው እንቅፋት አትሆናት በህይወት መስመሯ በቃ አትንካት ተው አትኖርበት ከነክብሯ። አንቺ ውዷ እህቴ የኢስላም አለይታ ቂራአት ላይ በርቺ ጠንክሪ ጧት ማታ በሂጃብሽ በርቺ ምንም ብትወቀሽ ያለሱ ጌጥ የለም ሂጃብ ነው ቁንጅናሽ። ውበትሽ ይረግፋል ነገ አላቂ ነው በሂጃብ መጽናቱ ትልቁ ሀብትሽ ነው። ነገ ከአላህ ፊት የማያሳፍር ነው መዝገቡ ሲቀርብ ስኬት ማገኛ ነው። አሉ ብርቱ እህቶች የማይታለሉ በዛዛታ ወሬ ጊዜን የማይገሉ ሁልጊዜ ቂራአት የሚከታተሉ ደከመን ሰለቸን አመመን የማይሉ በፌስቡክ በቲክቶክ የማይታለሉ ከእብዶች መንደርም እጅጉን የራቁ። አንቺ ውዷ እህቴ በጣም ታምሪያለሽ ጥቁር ለባሽ ኮከብ በውስጥሽ አድርገሽ የምድር ጌጦችን ከጌታሽ ታድለሽ ልብሳቸው ተጣሪ አስተማሪ ይዘሽ እውቀትን ለመማር ባጭር የታጠቁ የነቢያት ውርስ አውቀው ሊያሳውቁ ኡማን ሊታደጉ ተውሂድን ሊያጠብቁ ከሽርክ ቢድዓ ርቀው ሊያረቁ። አንቺ ውዷ እህቴ ምክሬን ልለግስሽ ዲንሽ ላይ ጠንክሪ ያ ነው ቀሪ ሀብትሽ። የአንቺ ተምሳሌት እነ አኢሻ ናቸው በእውቀት የታነጹ ታላላቅ ሴት ናቸው። ከዛዛታ ወሬ አጥብቀሽ ራቂ ጓደኛ መራጪ አልሆነ ቦታ ላይ መንገድ እንዳትወርቂ። ለእህቶችሽም ተምሳሌት አርአያ ሁኚ በስነ ምግባርም በልጠሽ ተገኚ። ወቅት እንኳ ባይኖርሽ ስትይ ከላይ ከታይ በመዳም ጥሪ ሁሌም ብትሰላች ሁሉም ለበጎ ነው ያልፋልም አንዳፍታ ብቻ